ኮተን ምርጫ ያደረኩት ብቸኝነት እየጎዳኝ ስለሆነ ነው። ለወርቅ ስንገላግድ ቀና የሚያደርገኝ የሚደግፈኝ ምርኩስ የሚሆነኝ ሰው ስለሚያ እሺ አባዬ፣ ሁሉም ነገር አስተካክለን እናመጣለን። አልፈቅድልህም። አዲያ አንተ እንደምታያት አይነት ሰው አይደለም። ብለህ ምንም ነገር እንድታደርግ አልፈልግም። ከዚህ በኋላ ከአባት ጋር እንድጣላ አልፈልግም። በቃ አንተም ሄድ። ማልኳችሁ መሰለኝ ተናነቀ። ሰሞኛላችሁ እኔ አደይ ነኝ። ማንም ሰው እንዲናገረኛል። በቃ ካመንሽኝ መኝ በህይወት ዘመኔ እንዳንቺ ሆንኩላት ሴት የለችም። እባክሽ አደይ ሁሉን ነገር እናስተካክልና አብረን እንኖር። ቆይ ምን እያልከኝ ነው? አንተም እንደማርኮ ተታይልት ይፈ አደይ በቃ አፍቅርሻለሁ። ቻው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ፍቅር ይብዛላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ከወደዳችሁ ላይክ በማድረግ እስከ መጨረሻው በመከታተል ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። ዛሬ ተመልሼ ስመጣ እንግዲህ አደይ ክፍል 40 ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው በመከታተል እንግዲህ እንድታበረታቱኝ ስላችሁ በአክብሮት ነው ማለት ነው። ታዲያ አደይ በባለፈው ክፍል እንዳየነው ከባርኮት የፍቅር ጥያቄ ቀርቦላት ነበረ ማለት ነው። አደይ ደግሞ በሰዓቱ የፍቅር ጥያቄውን ለመቀበል ዝግጁ አልነበረችም። ምክንያቱም ባርኮት ለኔ ወንድሜ ነው፣ ከወንድሜም በላይ ነው፣ ያዝንልኛል በማለትም እንግዲህ ምክንያት አቅርባለች ማለት ነው። ነገር ግን ወደ ቤት መጣ ለነ ፍቅርና እንዲሁም ለዳዊት እንግዲህ የተናገረችው ከእንግዲህ በኋላ እኔ እዚህ ቤት ውስጥ አዛዥ ነኝ፣ ለወንድምሽ ፍቅረኛ ሆኛለሁ በማለት ለፍቅር ተናግራለች። እንዲሁም ደግሞ ባርኮትም እንግዲህ እዛው ቁጭ ባለበት በውስጡ ሀሳብ እያመላለሰ ባለበት ሰዓት የድሮ ፍቅረኛው ቤዛ ትመጣለች ማለት ነው። ቤዛ እንግዲህ በፊት ለምን ጥለሽኝ ሄድሽ፣ አሁን ለምን መጣሽ አይነት ጥያቄ ነበር ያቀረበላት። እሷም ከዛ የዛኔ ስታዩ የነበረው ነገር ሁሉ ትክክል አይደለም፣ አንተ ያመንከው ሳይሆን እውነታው ሌላ ነው በማለት እንግዲህ በዛን ሰዓት አብሮኝ የነበረው ሰው ፍቅረኛዬ ወይም ደግሞ ሌላ ነገር ሳይሆን ያክስቴ ልጅ ነው በማለትም እንግዲህ ያለፉትን ጉዳዮች በማስረዳት ቤዛ ለባርኮት ትናገራለች። ባርኮትም ይህን ነገር ባመነ ሰዓት እንግዲህ ትክክል እንዳላደረገ ለአደይ የፍቅር ጥያቄን ማቅረብ እንደሌለበት ባመነ ሰዓት ማለት ነው ወደ ቤት መጥቶ ከእንግዲህ በኋላ ከዚህ ቤት መሄድ አለብኝ ይላል ማለት ነው። እንግዲህ ባርኮት ወዴት ነው የምትሄደው ተብሎ ሲጠየቅ ከቤዛ ጋር መሄድ አለብኝ በማለትም እንግዲህ ዴቭና አደይን እጃቸውን በመያዝ እኔ በመካከላችሁ በመግባቴ በጣም ይቅርታ በማለትም እንግዲህ ለአደይ የፍቅር ጥያቄ ማቅረቤ ትክክል አይደለም ይላል ባርኮት። እንግዲህ ዴቭም ደግሞ እኔም ከዚህ ቤት ሄዳለሁ፣ እንዴት ባርኮት በእኔ ላይ እንደዚህ አይነት ነገር ይሰራል ብሎ ተናዶ ነበረ። ነገር ግን ባርኮት እንግዲህ ነገሮቹን ለማስተካከል ከቤት መውጣት ስላለበት ከቤት ለመውጣት ወስኗል። እንዲሁም ዴቭም መውጣትም ካለብኝ እኔ ነኝ የምወጣው፣ አንተ ተቀመጥ በማለትም እንግዲህ ከቤት ለመውጣት ሁለቱም ሻንጣቸውን ባዘጋጁበት ሰዓት ታዲያ ባርኮት በመሀል እንግዲህ አደይ እኮ የፍቅር ጥያቄ አቀረብኩላት እንጂ አልተቀበለችኝም፣ እኔን እንደ ወንድሟ ነው የምታይኝ በማለትም ለዳዊት ይነግራል ማለት ነው። ዳዊትም እንግዲህ ይሄን ነገር ለማመን ከብዶት ቢሆንም ግን በስተመጨረሻ አደይን ጠየቃት። እሱን እንደ ወንድምሽ ነው የምታዩ በማለትም ጠየቃት። አዎ ባርኮትን አከብረዋለሁ፣ ነገር ግን እሺ ልለው ተዘጋጅቼ ነበረ በማለትም ትመልሳለች ማለት ነው። እንግዲህ በሌላ በኩል ደግሞ ሊሊና ኤላም እንግዲህ ለሊሊ የልደት ፕሮግራም አድርጎላት ልደቷን አክብሮላት ደስ በሚል ሁኔታ ስጦታ ሰጥቷት ነበረ ማለት ነው። እንግዲህ ከስጦታው በኋላ ለኤላ ከአባቱ ስልክ ተደውሎለት ነበረ። ኤላ እንግዲህ አሁን ላይ ምን መወሰን እንዳለበት ምን ማድረግ እንዳለበት ነገሮች ሁሉ ግራ ገብተውታል። ምክንያቱም ኤላ ሊሊን ይወዳታል። ከ7 ዓመት በኋላ ነው የተገናኙት። እሷን ጥሎ ወደዛ ለመሄድም ተቸ
ተቸግሯል። አባቱንም አይሆንም አልመጣም ለማለትም ተቸግሯል። ምን ማድረግ እንዳለበት አያውቅም። ነገር ግን ስልክ እያወራ ባለበት ሰዓት ሊሊ ትሰማለች። እንግዲህ አባዬ እመጣለሁ፣ ምንም እንዳታስብ፣ ፓስፖርት አስተካክዬ እመጣለሁ፣ ለዛም ነው የቆየሁት በማለትም ሲል ትሰማለች። እሷም እንግዲህ ታለቅሳለች። ጥሏት እንዲሄድ ባመነች ጊዜ አለቀሰች ማለት ነው። እንግዲህ ፍቅርና ሊዲያ ደግሞ ተንኮላቸውን እንዳስቀጠሉ ይገኛሉ። እንግዲህ አደይ በፍቅርና በሊዲያ መካከል መከራዋን እያየች ትገኛለች። ቢሆንም ግን ዴቭን ፍቅሩን ለመቀበል ተዘጋጅታ ያለች ትመስላለች ማለት ነው። ታዲያ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች አደይ አሁን ላይ የዴቭን ፍቅር የምትቀበል ይመስላችኋል? የዴቭን ፍቅር ስትቀበል ደግሞ ፍቅርስ ምን ትሆናለች? ያላት እድል ምንድን ነው የሚለውን ነገር ፍቅር እንግዲህ ዴቭን በጣም ትወደዋለች። ዴቭን ለማግኘት ወይም ደግሞ ለራሷ ለማድረግ የማታደርገው የማትፈነቅለው ድንጋይ የለም ማለት ነው። ምክንያቱም ትወደዋለች፣ ታፈቅረዋለች። ቢሆንም እሱ ደግሞ አይወዳትም፣ አያፈቅራትም። አንቺ ክፉ ሴት ነሽ፣ ክፋትሽን ያየሁት በአደይ ላይ ባደረግሽው ነገር ነው በማለትም እንግዲህ ዴቭም አፍጦባት ነበረ። እንግዲህ ሊዲያ ጋር ተባበሪኝ፣ ተንኮል እንስራ በማለትም ፍቅር በተደጋጋሚ አደይን ለመጉዳት ሙከራ ታደርጋለች። ሊዲያ እንግዲህ እንኳን ያቺን አመዳም አንቺንም እንዲያገባ አልፈልግም ወንድሜን ትላለች ማለት ነው። ፍቅርና ሊዲያ ምንም ተንኮል ቢሰሩ እርስ በራሳቸው ራሱ የማይዋደዱ ናቸው። ታዲያ ኤላም ምንም እንዳታስቢ ምን አስለቀሰሽ በማለት ሲጠይቅም ከእንግዲህ በኋላ ከኔ ጋር ምንም እንድትቆይ አልፈልግም፣ ወደዛው መሄድ ትችላለህ፣ ከእንግዲህ በኋላ እኔም አንዳንድ ነገሮችን አስተካክዬ ወደ ስራ እመለሳለሁ ትላለች ሊሊ። እንዴት እንደዛት ያለሽ? ምንም ቢሆን እኮ የኔና ያንቺ ፍቅር የእውነት ፍቅር ባይሆን የዛኔ እንደተለያየን ይቀር ነበረ። አሁን ላይ ግን ሁሉንም ነገር ለማድረግ ዝግጁ ነኝ፣ አንቺ ግን እውነታውን ለመቀበል ተዘጋጂ በማለትም እንግዲህ የቤት ስራ ሰጥቷታል ማለት ነው ኤላ ለሊሊ። ኤላ ታዲያ ወደ አባቱ ለመሄድም ውሳኔ ለመወሰን ከሷ ጋር ለመሆንም ውሳኔ ለመወሰን የተቸገረበት ሁኔታ ላይ ነው ያለው ማለት ነው። ታዲያ ዴቭ እንግዲህ ለአደይ የፍቅር ጥያቄ ቢጠይቃትም አደይ ደግሞ አሁንም እኔ እዚህ ቤት ያለሁት ብዙ ፈተና ብዙ ችግር ያለብኝ ሰው ነኝ፣ ስለዚህም አሁን ይሄን ነገር ማድረግ አልችልም ትላለች። እንግዲህ ዳዊት ደግሞ በተደጋጋሚ እንግዲህ አደይን እንደሚወዳትና እንደሚያፈቅራት ይነግራታል። አደይ ግን ለዚህ ነገር ዝግጁ አይደለሁም በማለት ብዙውን ጊዜ መልስ ትመልሳለች። ሆኖም ደግሞ ፍቅር እኮ ትወዳሃለች፣ እሷ አትታይህም እንዴ በማለትም ብዙውን ጊዜ ለዴቭ ትነግራለች። ዴቭ እንግዲህ ዛሬ በጣም ተቆጥቶና እጅግ በጣም ተበሳይቶ የማያዳግም ጥያቄ ጠየቃት አደይን ማለት ነው። አደይ እንግዲህ ትወጅኛለሽ አትወጅኝም የሚለውን ጥያቄ ነበረ። ካልወደድሽኝ ግን ከዚህ ቤት እወጣልሻለሁ በማለትም እንግዲህ በራሱ ላይ ወስኖ ከዚህ ቤትም ለመውጣት ከነሱ ከሁላቸውም ለመራቅ ነገር ግን ከዚህ በፊት ባርኮት ከቤት ከመውጣቱ በፊት እንግዲህ ዴቭን አደራህን አደይ እንዳትጎዳ ፍቅር ደግሞ ምንም ነገር እንዳታደርጊ በማለትም ሁለቱንም አስጠንቅቆ አደይን ለዳዊት አደራ ሰጥቶ ነበረ ከቤት የወጣው። ዳዊት አሁን ላይ የወሰነው ውሳኔ እንግዲህ አደይ ፍቅርን አልቀበልም ስትል ከቤት ለመውጣት ውሳኔ ወስነዋል ማለት ነው። እንግዲህ ሊልን በመምጣት አደይ ላይ የሆነውን ነገር ለመጠየቅ መታ ነበረ። እንደመጣች ግን የጠየቀችው ጥያቄ ባርኮት ምን አለሽ የሚለውን ነበረ። ለባርኮት ፍቅሬ ልገልጽለት ባሰብኩበት ሰዓት እሱ ግን የድሮ ፍቅረኛው እንደመጣችና ወደዛ መሄድ እንደሚፈልግ ነው የነገረኝ። የባርኮት ፍቅር የእውነት ፍቅር አልነበረም ትላለች አደይ ለሊሊ። ታዲያ የሱ ፍቅር ትክክል ባይሆንም አሁንም ሌላ ቻንስ አለሽ፣ ከዳዊት ጋር መቀጠል ትችያለሽ የሚል አይነት ነገር ነው እንግዲህ ምክር ልምከርሽ በማለት ስትላት በዚህ መካከል ነበረ ፍቅር መታ ሀሳባቸውን ሳይጨርሱ ያቋረጠቻቸው ማለት ነው። እንግዲህ ዴቭም ኩሽና መጥቶ እሷን አደይን እያወራት ባለበት ሰዓት ሀሳባቸውን ሳይጨርሱ ሁሌም ፍቅር በጣልቃን በመግባት እንግዲህ ሀሳባቸውን እንዳይጨርሱ ታደርጋለች። ዛሬም ያንኑ ነበር ያደረገችው።
ታዲያ የፍቅር መጨረሻ ምንድነው የሚሆነው? አሁን ላይ እንደሚታየው ከሆነ አደይ እንግዲህ የዳዊትን ፍቅር ለመቀበል ተዘጋጅታለች። ምክንያቱም እሱ ለመውጣት ሲያስብ እንግዲህ እጁን ይዛ አስቀርተዋለች ማለት ነው። ቀጣዩን በሚቀጥለው ክፍል ይዤላችሁ መጣ ይሆናል። እስከዛው ሰላም ቆዩልኝ። ወዳችኋለሁ።